ሰላም ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ዕለተ እሁድ ቁርሳችንን እንስራ አብረን ማለት ነው። ምድረው ሊሰራ ያሰብኩት ገንፎ ነው። በነገራችን ላይ እኔ ገንፎ አልወድም፣ ግን አንዷ ጓደኛዬ በልተሽ ካልሰራሽ ብላ እንትን ብላኝ ነው ማለት ነው። እና አብረን እንስራ፣ ተከታተሉ። ትንሽ ጨው እናደርጋለን። ትንሽ ዘይትና ትንሽ ጨው ጨምሬያለሁ። ሲፈላ ደግሞ ዱቄቱን እንጨምረዋለን ማለት ነው። ዱቄቱን እንጨምራለን። እንግዲህ እንደዚህ እያሸነው ነው። መታሸት አለበት፣ በደንብ ሽት ማድረግ ነው እና እያሸሁት ነው ማለት ነው። በነገራችን ላይ ገንፎ እንደ ገንፎ መጠላው ነገር የለም፣ ግን በቃ ጓደኛዬን ካልሰራሽ እንደውም ሰርተሽ ፎቶ አንስተሽ ላኪልኝ ብላኛለች። አሁን ለእሷ ቃል ለማስገባት ነው፣ ቃል ምንድን ነው ስለገባውላት ነው ምሰራው ማለት ነው። እና አሰራሩንም በደንብ ስለነገረችኝ እንግዲህ በደንብ እያሸሁት እያበሰልኩት ነው ማለት ነው። መጨረሻውን እናያለን። አብረን ነው ደግሞ የምንበላው። ጨርሰዋለሁ አልጨርሰውም? እስካሁን ካሸሁት አይበቃም፣ ግን እዩትማ አይበቃም። እንግዲህ የእመቤቴ ሻማችንን አብርተናል፣ ሻያችንን ቀርተናል። እዚህ ጋር ደግሞ ገንፎዋችን ወይኔ ሲታይ ግን ያምራል። እናንተ የምር ያምራል። አያችሁት? ዋው! እንግዲህ እንኳን አደረሳችሁ ለአመቷ ለሰኔ ማርያም ማለት ነው። ገንፎ ግን ያምራል፣ ያበደ ነው። ቁርስ ገንፎ ሰርቻለሁ ለመብላት እያሰብኩ ባለበት ሰዓት የተፈጠረው ነገር ልንገራችሁ። ምንም አልተፈጠረም። ያው ትንሽ እየበላው በቃ ያችሁ አሁን ይሄ ምንድን ነው የሚባለው? ምንድን ነው የሚባለው? እኔ በአቅሜ ነው የሰራሁት ይበቃኛል ብዬ እና ይሄ ሁሉ አስተረፍኩኝ። ምንም አንድ አራቴ ምናምን የጎረስኩት ባይዘው እና አሁን ዝም ብዬ ይሄን ብበላው ይገለኛል ማለት ያለ ፍላጎት መመገብ ምንድን ምን ያስከትላል? እስቲ ንገሩ። እኔ ግን እየበላሁ እያያችሁ ነው እንዴት እንደሚተራነቀኝ። ወይ ምን አይነት ባህሪ ነው? ቢያንስ ቅቤ ማለቅ አለበት። ሌላው ቤት
ወዳችኋል።